መጋፈጥ ማለት እንደኛ ይሳታው በህይወትሽ እንደ አንበሳ የገዘፈ የምትፈሪ ማለት ይባላል ይችላል ስሜትሽ ፍላጎትሽ መናገር ይችላል ሰዎች እንደሚያል የሚለው ምልክት እንደ አንበሳ ገዙ ያን ስሜት ተጋፈጪው ስትጋፈጪው ግን እግዚአብሔርን ይዘሽ መሆን አለበት እግዚአብሔርን ከፊት አስቀድመሽ ያን ቻሌንጅ ተጋፈጪው ከፈቀደ እግዚአብሔር የድሉ ባለቤት ትሆኛለሽ እግዚአብሔር ካልፈቀደ ደግሞ የህይወት ተሞክሮ ሆነልሻል ምክንያቱም በእግዚአብሔር ህልውና ውስጥ በእግዚአብሔር መስመር ውስጥ ስትሆኚ የሚጠቅምህም ነገር ሞር ይጠቅማል የማይጠቅምህም ነገር እንዳይጎዳ አድርጎ ነው የሚነሳ እግዚአብሔርን አስቀድመ ወደፊት ሂጂ እንዳልኩሽ ከተሳካ የድሉ ባለቤት ትሆኛለሽ ካልሆነ ደግሞ ለበጎ ነው የህይወት ኤክስፒሪየንስ ይሆንሻል ለወንድምሽ ለልጅሽ በዙሪያሽ ላሉ ሰዎች ምክር የምትሰጪበትን የህይወት ጥበብ ታገኝበታለሽ አንቺ ከኔ ቀድመሽ የሆነ ጎዳና ላይ ከሄድሽ እኔም ደግሞ በዛ ጎዳና ለመከተል አንቺ ከኔ የተሻለ ህይወት ተሞክሮ አለሽ አይደል በዚህ ጎዳና ብትሄድ በዚህ ብታረግ እንደዚህ ብትገዛ እንደዚህ ብትይዝ የሚለውን ነገር ለኔ ተሞክሮ ትሰጪኛለሽ የሚለውን ሐሳብ እና የምትፈልገውን ነገር የልቦና